5 ደቂቃ ሰው ይጠብቀኝ። እሺ እባክሽ እቴጌ እንዴት ነሽ? ሰላም ነው? እኔ የምልሽ ለመብረሩ ፕሌን አይሻልም? መኪና ታበሪያለሽ ማለት ቆሜያለሁ እኮ ከመቆምሽ በፊት ስለነበረው ነው የጠየኩሽ። ደግሞ እንደዚህ ወደ ርችት ቁርቁዝ ያለ እንደዛ ጠማማ ሽማግሌ ባልሽ ወደ ነገር አታውቂም እንጂ ከዳ መጣሽ። እሱንም እኮ እሱ ነው። አንተ ምን አለ በቢያፍሽን አፍሽን እንዳከፍቺ ክፍታፍ ዘርማን ዘርሽ ክፍታፍ ናቸው። ምንድን አናውቅም እንዴ? መንጃ ፍቃድሽ ቶሎ በይ ያለ የታደሰ መንጃ ፍቃድ አደሽልኝ አይደል? አዲስ መንጃ ፍቃድ ያዥ እስቲ እና ስለደስኩ ልቀቀኝ ነው። ዞን 4 ወረዳ 3 ቀብሪ ዳር ነው የምታወራሪው ጄምፓድ። ከዛ በኋላ ነው መንጃ ፍቃድ የምትወስጂው። እሺ ስለ መሪው ንገሪኝ። ስለ መሪው ቶሎ ቤት አሪፍ ነው። ሃይድሮሊክ አንቺ የኔን ህይወት ገሃነም እንዳደረግሽው በተቀላጠፈ መሪ ከአስፓልት እየወጣሽ ከመንገድ እየወጣሽ ወጣቱን አዛውንቱ ልትፈጂ ፍጭት ልታረጊ ነው። እንደዛ ነው። አንቺ አውሬ፣ አንቺ ነብሰብና ዘመናዊ መሪ ነው የምትጠቀሙት። አውሬ ይሁን ያልበቃ ብሎ ዝሙልት ማለት ሃይድሮሊክ መሪ ያጂ ይኸውልሽ ወረዳ 3 ዞን 7 ጉምዝ ነው ቤኒሻንጉል ጉምዝ ነው የምታወራሪው። አንድ ቦታ እንኳን አድርግልኝ። በይ እኔ የምለው ይሄ ሁሉ ፓድ ይዤ ምን አደርጋለሁ? በየክፍለ ከተማው እየዞርሽ አወራርጂ ሙሉ ፓድ አለቃ። 5 ደቂቃ ብለኝ ቆየሁ እኮ አለቃ። ዛሬ እድለኛ ነህ። ፓድ ጨርሻለሁ። ያዝ ሰላም ገባ። እሺ አለቃ ሰላም ገባ። ታዲያ ጥፋት እንዳይደገም ሁሉም ነገር ልክ ስለሆነ ምቀጣ። ይኸውልሽ ያንቺ ልክ ለኔ ስተት ነው፣ ያንቺ ቅዱስ ለኔ እርኩዝ ነው። ሄሎ አባ፣ ምንድነው እሱ? ሰላም አይደለም እንዴ? አያቴ ምን ሆነ? አያቴ ወይኔ እየደበቅሽኝ ነው። ሰላም አይደለም እንዴ? መጃሁን እችላለሁ፣ ቤት ነኝ። መጣሁ አሁን መጣሁ። ሄደን እንቅበረውማ። የሬሳ ሲያድር ጥሩ አይደል? አባይ ነው እንዴ? ቶሎ ድረሽ ነው የተባልኩት። አባቴ ላይ ተሞርታለህ። ላንቺማ አባትሽ ነው፣ ለማመን ይከብዳል። አባቴ አፈር ሊገባ ነው ብሎ ማመን ይከብዳል። የእኔ እናት መንገደኛ እንኳን ሊመለስ እኮ ተሰናብቶ ነው የሚወጣው። አያቴ ቻው ሳይለን አያቱ ልጅ አባቴን በቁሙ ሊቀብረው እንዴ? ልጄ አባዬ መጣሽ? ምን አባቱ ሆኖ ነው የሚያላዝን? ያው ባስቸኳይ ስጠራን አንድ ነገር ይሁን። እኔ አልሄድም ማለት ነው። እኔ አልሄድም። የሰፈሯ አዛውንት እንዳለ ሄዳር እንዴ? አንተ ከማን ታንሳለህ? አያቴ እንዴ ሌላው ይቅር፣ ሴቷ አያቴ የማማ ሄደች አይደል እንዴ? 3 የወለድካቸው ወንድ ልጆች ለእሱ ወንድሞች ለኔ ያጎተች እነሱ ይጥለው ሄዱ። አንዴ የወለድከው ልጅ ጥሎ ሄዱ። ከማን ታንሳለህ? አራት አሳፍረን አያቴ ሂድ። ምን አባቱ ነው የሚያማርጥብኝ? አሁን እኔ የጠራችሁ ከሰው ጋር ላስተዋውቃችሁ ነው። አለሜ የኔ ዓለም ልጄን ይዘሽ ነው ያ ነይ ታዋቂያችሁ ውስጥ እሷ ልጅሽ ናት፣ እሱ ደግሞ የልጅ ልጅሽ ታዋቂያችሁ። አንተ አያትን አትተዋወቃት? እንዴት ነሽ? በአያቴ ነች በእውነት ባለታቱ። አዎ ንቅሲ አይደል? እሱንም ታዋቂው ወንድምሽ ነው። አዲስ ወንድም አወጣሁልሽ። አዎ ለአንተ ደግሞ አጎት ነው በእውነት። እማዬ ወንድምሽን እቀፊው እሺ። ናንጂ እኔ በ35 ዓመቴ አጎት በመሆኛ እድሜ አጎት አዝዬ ሰው ፊት አልዋረድም። ጭራሽ አርፈ ወርሳለሁ ስል ጭራሽ አጎት ትወልድልኛለህ? ማንንም አልስምም እኔ። አጎት የሚባል በ35 ዓመቴ አልስምም። ዞር እኮ ነኝ። ና ስማኝ ነዚህ ሲስተር አንተ ወደዛ ትሄድ። ሲስተርዬ እንዴት ነሽ? ደህና ነሽ? አለ ከ3 ቀን በፊት ሰገራ አይነ ምድር ሰጥቼ ነበርና ውጤት እኮ ወስዳል። ታዲያ እሱ ውጤትማ ወስጃለሁ፣ ግን ዲቴል ማወቅ ፈልጌ ነው። ያው አይነ ምድሬን እንዳየሽው ነው። ባንክ ባላንሴን ይናገራል፣ አመጋገቤን ይገርምሻል። እኔ እኮራበታለሁ። እኛ ግን አይነ ምድር ወስደን ያው ለምርመራ ነው እንጂ የምንጠቀመው ያን ያህል ዲቴል ገብተን አናየው። ገባኝ ግን ሲስተር ምንድን ነው ያኮረነስ? ምን ይሸታላ ሲስተር? ምን ሰገራ አንተ ከአይነ ምድር ውጪ ምንም ጨዋታ የለም። እኔ እናት የምልሽ ከ3 ቀን ምናምን በፊት ደም ለግሼ ነበርና እኔ በቀላሉ ደም ሰጥ ሰው አይደለሁም። እና ከምን ደረሰ፣ ለማን ተለገሰ፣ ማን ነው ደም የወሰደው የሚለው መረጃ ለመውሰድ ነበር። ያው ማን ጋር እንደደረሰ ኤግዛክት አናውቅም ነገሩን። እሺ ግን ደግሞ ወደ ደም ባንክ ልከነዋል። ይኸውልሽ በእናትሽ ስልክሽን ጻፊልኝ። በሰላም መድረስ አለመድረሱን ደም ባንክ በታሳውቂኛለሽ እባክሽ። እባክሽ እኔ ሲስተር እኔ በቀላሉ አንቺ ፈገግታሽ ምናምን እዚህ ጋር ስትይዥ ነዝሮኝ ምናምን እንጂ ደም ለግስ አይነሱ አይደለም። ይኸውልሽ ጅብ አንበሳ የሚያደርግ የደም ዘር ነው ያለን እኛ ቤት። የእውነቴን ነው የምልሽ፣ ባሪያ አንግሰናል። የእውነቴን ነው፣ የእግሩ ዘር ነው፣ ቀላል ደም አይደለም። እሺ እናቴ በቃ ደውዬልሽ መግባት አለመግባቱን ቼክ አደርጋለሁ። እሺ ነርስዬ አይነ ምድር አይባልም፣ ጨዋታ ቀይር፣ ሰልጥን